አብዝቼ ጮኻለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ በውስጤ በደልስ ሕይወት የዝላለች በአምላክ የቸርነት ሕይወት ካላገኘች በአምላክ የቸርነት ሕይወት ካላገኘች። መረጃ ካገኙ በኋላ ለምን ሰውነቴን ስመታው አላመመኝም? ለምን ሰውነቴን ያቃጥለኛል፣ ይበላኛል፣ ይወረኛል ብለው በደንብ ሲመቱት ራሱ መረጃ ይሰጣቸዋል። በልዑል እግዚአብሔር ስሞች እየመቱ ማነህ የገባኸው ብለው ሲጠይቁት እኔ ነኝ የገባሁት፣ የምትሸነፍ መስሎኝ ነው የገባሁት፣ የማታውቀኝ መስሎኝ ነው፣ ቡዳ ነኝ፣ መተት ነኝ፣ አይነ ጥላ ነኝ፣ የዛር መንፈስ ነኝ እያለ ይጠራል ራሱን ስሙን ማለት ነው። እኔ መተት ነኝ፣ እኔ አይነ ጥላ ነኝ፣ እኔ ዛር ቡዳ ነኝ ብሎ ይነግራቸዋል። ወዲያውኑ በደንብ ይቀጠቅጡትና ግንባር ላይ በእግዚአብሔር ስም ያስሩታል። መንፈስ ግንባር ላይ ይታሰርና አብሮ ይሰግዳል። ከላይም አልሰግድም ብሎ አይደል የወደቀው፣ ከዛ አብሮ ይሰግዳል ማለት ነው። ከዚያ በኋላ አልፈልግም፣ ሸኘኝ፣ አልቻልኩም፣ በቃ መሄዴ ነው፣ ለካ እንደዚህ ጠንካራ ነህ እንዴ፣ ይህንን ያህል ከእግዚአብሔር ጋር የኖርህ ነህ እንዴ ብሎ ለፍልፎ ለቋቸው መንፈሱ ይሄዳል ማለት ነው። አብዝቼ ጮኻለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ። ስለዚህ መቁጠሪያ ክፉ መናፍስት በሰውነታችን ውስጥ የት እንደሚገኙ ለማረጋገጥ ከዛ ለማድከም አድክሞም ለማባረር ጥቅሙ ላቅ ያለ ነው። በአብዛኛው መንፈስ የት ይቀመጣል የሚለውን ስናስተውል ስንመለከት ትከሻ ላይ በቀኝና በግራ፣ ማጅራት አካባቢ ከኋላ፣ አእምሮና ግንባር ላይ፣ አይን ላይና ክንድ ላይ፣ እጅና እግር ላይ ነው። በአኗኗር በባህሪ ደግሞ በልብና በህሊና ላይ ይቀመጣል። አብዝቼ ጮኻለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ። የሚጸልይ ሰው ከሆነ የሚቀመጠው በልብ ወይም በህሊና በአንዱ ክፍል ላይ ነው። መቁጠሪያን መጠቀም የሚችለው ማን ነው? መቁጠሪያ ሁሉም የኦርቶዶክስ ተዋሕዶ ሃይማኖት ያለው የሚጠቀምበት የጸሎት መሳሪያ ነው። አብዝቼ ጮኻለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ። ለገዳማውያን ብቻ ተብሎ የተዘጋጀ አይደለም። በገዳም የሚኖሩ ብቻ ወይም ጸሎት አብዝተው የሚጸልዩ ብቻ ይጠቀሙበት የሚባል አይደለም። ሁሉም የኦርቶዶክስ ተዋሕዶ ሃይማኖት የመቁጠሪያ አጠቃቀምን የሚጠቀምበት የጸሎት መሳሪያ ነው። መቁጠሪያ በገዳም ያሉ ወጣንያን በሰባቱ የጸሎት ጊዜያት፣ ማዕከላውያን በ12ቱ የጸሎት ጊዜያት፣ ፍጹማን በ24ቱ የጸሎት ጊዜያት የሚጸልዩበት፣ በዓለም የሚኖሩ ምዕመናን ደግሞ ቢያንስ በቀን 2 ጊዜ ጠዋትና ማታ እግዚአብሔርን የሚያመሰግኑበት የሚማጸኑበት ልዩ መንፈሳዊ የጦር ዕቃ ነው። አብዝቼ ጮኻለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ። መቁጠሪያን የምንጠቀመው እንዴት ነው? መቁጠሪያ እንዴት ነው ልንጠቀም የምንችለው? መቁጠሪያ በሰዓቱ የሚጸለዩ ጸሎቶችን ጸልየን ከጨረስን በኋላ ለምሳሌ በዓለም የምንኖር ጠዋትና ማታ የምንጸልያቸው ጸሎቶች አሉ። ስለዚህ እነሱን ጸልየን ከጨረስን በኋላ መቁጠሪያችንን በመጠቀም 12 አቡነ ዘበሰማያት፣ 7 ሰላም ለኪ፣ ከዛ 41 ኪርያላይሶን፣ 41 እግዚኦ መሐረነ ክርስቶስን፣ 41 በእንተ ማርያም መሐረነ ክርስቶስን፣ 41 ኦ አምላክነ፣ 41 ኦ ክርስቶስ፣ 41 ኤሎሄ፣ 41 ያድህነና ከመዓቱ ይሰውረና በምህረቱ በእንተ ማርያም ወላዲቱን፣ 41 ስምዐነ አምላክነ ወመድኃኒነ ብለን ከጸለይን በኋላ በቅዱስ እግዚአብሔር፣ በቅዱስ ኤልሻዳይ፣ በቅዱስ አዶናይ፣ በአማኑኤል በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የተባረከ ይሁን
አምላክም በወለደች በድንግል ማርያም ስም የተባረከ ይሁን። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል፣ በሰባቱ ሊቃነ መላእክት ስም የተባረከ ይሁን። በ99 ነገደ መላእክት ስም የተባረከ ይሁን። በቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ስም የተባረከ ይሁን ብለን እፍ ብለን የሚገርፉንን የሚቀጠቅጠንን ክፉ መንፈስ በልዑል እግዚአብሔር ስም የቀን ውሏችንን የሌሊት አዳራችንን እያየን እንቀጠቅጠዋለን። ማታ ስንጸልይ በቀን ትምህርታችን፣ በቀን ስራችን፣ በቀን ውሏችን ያጋጠሙን ችግሮች ለይተን ካወጣን በኋላ ባጋጠሙን ችግሮች መናፍስቱን መቀጥቀጥ። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ። ለምሳሌ በቀን ውሏችን ከሰው ጋር ከተጣላን እንዲህ እያልን እንቀጠቅጠዋለን ማለት። ከሰው ጋር ያጣላኸኝ ክፉ መንፈስ በልዑል እግዚአብሔር ስም ተቃጠል። ከሰው ጋር ያጣላኸኝ ክፉ መንፈስ በመድኃኔዓለም ስም ተቃጠል። ከሰው ጋር ያጣላኸኝ ክፉ መንፈስ በቅዱስ ኤልሻዳይ ስም ተቃጠል። ከሰው ጋር ያጣላኸኝ ክፉ መንፈስ በአዶናይ ስም ተቃጠል። ከሰው ጋር ያጣላኸኝ ክፉ መንፈስ በያህዌ ስም ተቃጠል። ከሰው ጋር ያጣላኸኝ በቅድስት ሥላሴ ስም ተቃጠል። ከሰው ጋር ያጣላኸኝ ክፉ መንፈስ በኢየሱስ ክርስቶስ ስም ተቃጠል። ከሰው ጋር ያጣላኸኝ ክፉ መንፈስ አምላክን በወለደች በድንግል ማርያም ስም ተቃጠል። ከሰው ጋር ያጣላኸኝ ክፉ መንፈስ በሊቀ መላእክት ቅዱስ ሚካኤል ስም ተቃጠል። ከሰው ጋር ያጣላኸኝ ክፉ መንፈስ በሊቀ መላእክት ቅዱስ ገብርኤል ስም ተቃጠል። ከሰው ጋር ያጣላኸኝ ክፉ መንፈስ በሊቀ መላእክት በቅዱስ ሩፋኤል ስም ተቃጠል እያልን የእግዚአብሔርና የቅዱሳንን ስም እየጠራን ከቀጠቀጥን በኋላ በእግዚአብሔርና በቅዱሳን ስም እየቀጠቀጥን ትእዛዝ እንዲህ እያልን እንሰጠዋለን። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ። ትእዛዝ እንሰጠዋለን። በደንብ ከቀጠቀጥን በእግዚአብሔር በቅዱሳን ስም ከቀጠቀጥን በኋላ በደንብ እንደዚህ እያልን ትእዛዝ እንሰጠዋለን ማለት ነው። ይህንን ስናደርግ ባይዘዊ በጸሎት ቤታችሁ ሰውን በማይረብሽ መልኩ ሆናችሁ ነው ይህንን ማድረግ ያለባችሁ። ለከንቱ ውዳሴ እንዳይሆንባችሁ መጠንቀቅ መቻል አለባችሁ። በልዑል እግዚአብሔር ስም አዛሃለሁ ካሁን በኋላ እንዳታጣላኝ እጅ እግሬ የታሰረ ይሁን ብለን እንሰጠዋለን ማለት ነው። አሁን እንደዚህ ስንል ሰይጣንን የማዘዝ ስልጣን ያለው ካህን ነው እናንተ እንዴት ታዛላችሁ ይላችኋል። ብሶ እንደዛ ነው የሚለው ማለት ነው። እንዴት መቁጠሪያ ሰይጣን እንዴት ሊያወጣ ይችላል? አዛሃለሁ ገስጻለሁ የሚለው ለካህን ነው። ካህን ካልሆነ ሰይጣን ሊያወጣው አይችልም የሚል ሰሞኑን የሚሰጥ ትምህርት አለ። ይህ ውሸት። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። ስለዚህ እኛ ክርስቶስን ተቀብለናል፣ በስሙ አምነናል፣ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ደግሞ ከሆነ የእግዚአብሔር ስልጣን አለን ማለት ነው። ሰይጣንን የመቀጥቀጥ የማዘዝ በጣም ሰይጣን ተራ ነገር ነው። እኛንን እንጂ አክብደን የምናየው በጣም ተራ ነው። የማዘዝ ስልጣን አለ። የክርስቶስ ስጋና ደም እኮ ነው የተቀበልነው። የክርስቶስ ስጋና ደም ይዘን እንዴት ነው ሰይጣን ካህን ካልሆነ አያስወጣም እያሉ የሚያሞኙን ማለት ነው። እኛ እኮ የያዝነው የክርስቶስ ስጋና ደም ነው። በ40 በ80 ተጠምቀን እኮ የክርስቶስን ልጅነት ተቀብለናል። በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣችሁ። ስለዚህ እንደዛ እያሉ የሚያምታቷችሁን ሰዎች አትስሟቸው። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ። ስለዚህ ትእዛዝን መስጠት እንችላለን እኛ በመቁጠሪያ ማለት ነው። ከጸለይን ከቀጠቀጥን በኋላ ከሰገድን በኋላ በመቁጠሪያ ቀጥቅጠን ሰውነታችን በልዑል እግዚአብሔር ስም አዛሃለሁ ካሁን በኋላ እንዳታጣላኝ እጅ እግሬ የታሰረ ይሁን። በቅዱስ ኤልሻዳይ ስም አዛሃለሁ አንደበቴ የታሰረ ይሁን። በቅዱስ አዶናይ ስም አዛሃለሁ ሰው ላይ ሆነ እንዳትረብሸኝ። በቅዱስ ያህዌ ስም አዛሃለሁ በህይወቴ ጣልቃ እንዳትገባ። በቅድስት ሥላሴ ስም አዛሃለሁ ወደ ግንባር ወጥተህ ታሰር። በመድኃኒታችን በኢየሱስ ክርስቶስ ስም አዛሃለሁ በእኔ ላይ የምታሰረውን ክፉ ስራ አቁም። አምላክም በወለደች በቅድስት ድንግል ማርያም ስም አዛሃለሁ እያልን
ስልጣንህ የተሻረ ይሁን ብለን ከቀጠቀጥኑ በኋላ የአምልኮ የንስሐና የጸጋ ስግደት በመስገድ እናደክመዋለን። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ። አሁን ብዙ ሰው መቁጠሪያ ብቻ የምንቀጠቅጥ ምናምን ይመስለዋል። መቁጠሪያ ብቻ ተቀጥቅጦ የሚወጣ ይመስለዋል። ስለ መቁጠሪያ ንቃተ ህሊናው የወረደ ነው። ስለ መቁጠሪያ ያለው ግንዛቤ የወረደ ስለሆነ ማለት ነው። ስለዚህ መቁጠሪያን የምንጠቀመው ከጸሎት፣ ከስግደት፣ ከንስሐ፣ ከመጽዋት፣ ከቅዱስ ቁርባን ጋር አስተባብረን ነው የምንጠቀመው ማለት ነው። ስለዚህ ጠዋት ስንጸልይ በህልም ሲያስፈራራን፣ ሲያቃዠን፣ በህልመ ሌሊት ካስቸገረን፣ ስራም የምንሰራ ከሆነ በስራችን ላይ ካስቸገረን ችግሮቹን ለይተን አውጥተን በልዑል እግዚአብሔር ስም በመቀጥቀጥ ትእዛዝ እንሰጠዋለን። በቀን ክፍለ ጊዜ በምንሰራው ስራ ጣልቃ እንዳይገባ ቀጥቅጠን አዘኑ አስረኑ ሰግደን ወደ ስራችን እንሄዳለን። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ። ከዚህ በላይ ጠንካራ የሆነ ክርስቲያን የመቁጠሪያውን ጸሎት ከጨረሰ በኋላ በእግዚአብሔር ስም ባርኮ እፍ ብሎ መድኃኒታችን ኢየሱስ ክርስቶስ ስለኛ ብሎ የተቀበለውን መከራ ስቃይና ግርፋቱን እንደነ አቡነ መባጽዮን እንደነ ተክለ ሐዋርያት እንደነ አቡነ መልከ ጸዲቅ ከመቁጠሪያ በበለጠ በሰንሰለት በባልጩት ድንጋይ በብረት ራሳቸውን እንደሚገርፉት ራሳችንን በመግረፍ ከመድኃኒታችን ከኢየሱስ ክርስቶስ መከራ፣ ስቃይ፣ ግርፋት በረከት እናገኛለን። ፈቃደ ስጋውም ለሚያስቸግረው ለስጋው መጎሰሚያ ሊጠቀምበት ይችላል። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ። በመጽሐፈ ኢዮብ ምዕራፍ 16 ቁጥር 12 ላይ አንገቴን ይዞ ቀጠቀጠኝ እንዳለ ቅዱስ ኢዮብ የኢዮብን አንገት ይዞ የቀጠቀጠው ክፉ መንፈስ ዛሬም የኑሯችን፣ የትዳራችን፣ የህይወታችንን አንገት ይዞ የሚያስቸግረንን በመቁጠሪያ፣ በጸሎት፣ በጾም፣ በምጽዋት፣ በስግደት፣ በንስሐ፣ በቅዱስ ቁርባን እየቀጠቀጥን ማስወጣት አለብን። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ። በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጥሃል፣ አንተም ሰኮናውን ትቀጠቅጣለህ በማለት ከዚህ ዓለም እስክናልፍ ድረስ ከክፉ መንፈስ ጋር ስንቀጣቀጥ እንደምንኖር መጽሐፍ ቅዱስ ያስተምራል። መቁጠሪያ መቀመጥ ያለበት የት ነው? አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ። መቁጠሪያ መቀመጥ ያለበት በጸሎት ቦታ ነው። ሩቅ መንገድ ለሚጓዝ ሰው ከጸሎት መጽሐፉ ጋር በሻንጣ ወይም በቦርሳ ይዞ መሄድ ይችላል። ክፉ መናፍስት በጣም ለሚያስቸግረው በኪሱ መቁጠሪያውን ይዞ መጠቀም ይችላል። መቁጠሪያ የከበረ የጸሎት መሳሪያ ስለሆነ መስሪያ ቤት፣ ቢሮ፣ መኪና ላይ በማይገባ ቦታ ማስቀመጥ የለብንም። ስለዚህ መቁጠሪያ መቀመጥ ያለበት በጸሎት ቦታ፣ ተጓዥ ከሆነ ከጸሎት መጽሐፉ ጋር በቦርሳው፣ ክፉ መናፍስት በጣም የሚያስቸግረው ከሆነ በኪስ ይዞ መጠቀም አለበት። ከዛ ውጭ ግን ለከንቱ ውዳሴ በማይገባ ቦታ፣ ባልተፈቀደ ቦታ መቀመጥ የለበትም። ልክ የጸሎት አንዱ መሳሪያ ስለሆነ በጸሎት ቦታ ልክ እንደ ጸሎት መጽሐፍት ልናስቀምጠው ይገባል ማለት ነው። ስለዚህ መቁጠሪያ አጠቃቀሙን ሁላችንም ልንረዳ ያስፈልጋል ማለት ነው። መቁጠሪያ የሌለንም ያለንም ሰዎች አጠቃቀሙን በደንብ ተረድተን ልንጠቀምበት ይገባል ማለት ነው። መቁጠሪያ በጣም ወሳኝ የሆነ መንፈሳዊ የጦር መሳሪያ ነው። ስለዚህ መቁጠሪያን ጣሉት፣ መቁጠሪያ ያስፈልግም የሚላችሁ ሰው የጸሎት መሳሪያችሁን ጣሉ እያላችሁ ነው ማለት። የጸሎት መሳሪያችሁን ጣሉ የሚላችሁ ማን እንደሆነ ሁሉም ሰው አንደርስታንድ ሊያደርግ ልንገነዘብ ይገባል ማለት ነው። አብዝቼ ጮሃለው ጌታ ማረኝ ብዬ
በግልጽ የታየኝ ሲምረኝ ጌታዬ